ሰላም ጤና ይስጥልን። ላፕቶፕ ላይ ስራ እየሰሩ ድንገት ፍጥነት ቢቀንስ ወይም ድምጽ ቢያሰማ ካልሆነ ከልክ በላይ እየሞቀ ተቸግራቸዋል። በአሁኑ ሰዓት በሀገራችን ብዙ የላፕቶፕ ተጠቃሚዎች የሚቸገሩበት ኦቨርሂቲንግ ወይም ከልክ በላይ መሞቅ የብዙዎች ችግር እንደሆነ የማይካድ ሀቅ ነው። ታዲያ ኦቨርሂቲንግ ኦር ከልክ በላይ መሞቅ ላፕቶፕ ላይ ቦርድ ሊያቃጥል ይችላል፣ ፋይሎችን ሊያጠፋ ይችላል። በዛሬ ቪዲዮ ላፕቶፕ ሲሞቅ የሚያሳያቸው ምልክቶች ምን እንደሆኑና ለምን እንደሚሞቅ መንስኤው ኦር ምክንያቶቹ ምን እንደሆኑ ፕላስ መፍትሄዎች ወደ ባለሙያ ሳንወስድ ቤታችን ምን ብናደርግ እነዚህን ችግሮቹን ፊክስ ኦር ሶልቭ ማድረግ እንደምንችል እያንዳንዱ ነገር በዝርዝር የምናይ ይሆናል። ጌታውን እባላለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮውን ላይክ በማድረግ እንጀምር። የመጀመሪያውና አንደኛው ላፕቶፖች ሲሞቁ የሚያሳዩ ምልክቶች አሉ። የፋን ከልክ በላይ ድምጽ ማሰማት። የተለመደ የፋን ድምጽ አለ። ከሱ ከፍ ያለ ወይም ለየት ያለ ድምጽ ፋን የሚያሰማ ከሆነ ወይም ከፍ ብሎ የሚጮህ ከሆነ አንዱ የኦቨርሂቲንግ ምልክት ሊሆን ይችላል። ሁለተኛው ስራ እየሰራችሁት ድንገት ኮምፒውተራችሁ ሪስታርት ኦር ሸት ዳውን የሚያደርግ ከሆነ ይሄም ሁለተኛው የኦቨርሂቲንግ ምልክት ሊሆን ይችላል። ሶስተኛው ኪቦርድ ኦር ይሄ የማውዝ አካባቢ ከልክ በላይ ሲሞቅ በእጃችሁ ስዳስሱት በጣም የሚሞቅ ከሆነ ምንድነው የኦቨርሂቲንግ ምልክት ሊሆን ይችላል። አራተኛውና የመጨረሻው ያ ማለት የኦቨርሂቲንግ ምልክቶቹ ምንድናቸው? ላግ ማድረግ፣ መንቀራፈፍ። ምክንያቱም ከዚህ በፊት የሆነ ትዕዛዝ ሰጣችሁት በፍጥነት መልስ የሚሰጣችሁ ከሆነ አሁን የሆነ ነገር ክሊክ አድርጋችሁ ለረጅም ጊዜ ሮቴት እያደረገ እየተሽከረከረ ብዙ ሰዓት የሚቆይ ከሆነ ይሄ የኦቨርሂቲንግ አንደኛው ምልክት ሊሆን ስለሚችል እኒህ ከላይ የዘረዘርኳቸውን አራት ምልክቶቹን በፒሲያችሁ ላይ ካያችሁት ላፕቶፓችሁ ምን አይነት ምልክት እያሳየ ነው ማለት ነው? የኦቨርሂቲንግ ምልክቶቹን እያሳየ ነው ማለት ነው። በሁለተኛነት ለምንድነው ላፕቶፕ ኦቨርሂቲንግ ወይም ከልክ በላይ የሚሞቀው? ምን አይነት ነገሮችን ፒሲ ላይ ስናደርግ ነው እንደዚህ አይነት ችግሮች ሀፕን ሊያደርጉ የሚችሉት? እነዚህን በመቀጠል የምናይ ይሆናል። የመጀመሪያውና አንደኛው ላፕቶፕ የሚሞቅበት ምክንያት የመተንፈሻ አካባቢዎች በአቧራ ሲደፈን፣ ያ ማለት ፒሲያችሁን ከበስተጀርባ ገልብጣችሁ ስታዩት ፋን ያለበት አካባቢ ቀዳዳ አሉ። እነዚህ ቀዳዳዎች በአቧራ ከተደፈኑ ላፕቶፑ ኦቨርሂቲንግ ወይም ከልክ በላይ ይሞቃል። ሁለተኛው አልጋ ላይ ወይም ፍራሽ ላይ ላፕቶፓችሁን አስቀምጣችሁ የምትጠቀሙት ከሆነ ይሄም ምን ሊሆን ይችላል? ለኦቨርሂቲንግ ምክንያት ወይም ሪዝን ሊሆን ይችላል። ሶስተኛው እግራችሁን ሰብስባችሁ ለምሳሌ እዚህ ምስሉ ላይ እንደምትመለከቱት በታፋችሁ ላይ ስታረጉ የፋን ቦታው በእግራችሁ ስለሚደፈን ይሄም ምን ያደርጋል? እንደ ልብ አየር ከውጭ እንዳያገኝ ስለሚያደርግ ላፕቶፕ ኦቨርሂቲንግ ወይም ከልክ በላይ እንዲሞቅ የሚያደርጉ ምክንያቶች እነዚህ ናቸው። ኦኬ፣ ከላይ በኩል ላፕቶፓችን ኦቨርሂቲንግ ኦር ከልክ በላይ ሲሞቅ የሚያሳይ ምልክቶቹን ካየን ከዛ ደግሞ በመቀጠል ምክንያቶቹን ላፕቶፓችን ከልክ በላይ እንዲሞቅ የሚያደርጉ ምክንያቶቹን ካወቅን በሶስተኛና በስተመጨረሻ እንዴት አድርገን ቤት ውስጥ ወዴትም ሳንሄድ ማስተካከል እንደምንችል ከዚህ በመቀጠል የምናይ ይሆናል። ለማስተካከል የመጀመሪያውና አንደኛው ፒሲያችንን ጠረጴዛ ላይ ነው አስቀምጠን መጠቀም አለብን። በጭራሽ ታፋ ላይ፣ አልጋ ወይም ፍራሽ ላይ አስቀምጠን መጠቀም የለብንም። ሁለተኛ የአየር መተንፈሻ ቦታዎቹን ያ ማለት ከበስተጀርባ ላፕቶፓችሁን ገልብጡትና ፋን ያለበት ቦታ ላይ ቀዳዳዎች አሉ። እነዛ ቀዳዳዎች በአቧራ ተደፍነው ከሆኑ እነሱን በትንሽ ብሩሽ ወይም በንጹህ ጨርቅ ያ ማለት ብናኝ በሌለው ጨርቅ ቀስ ብላችሁ ያንን ቦታ በመጥረግ እንደ ልብ አየር እንዲያገኝ ማድረግ። ሶስተኛ የላፕቶፕ ማስቀመጫ እዚህ ምስሉ ላይ እንደምትመለከቱት የላፕቶፕ ማስቀመጫ ገዝታችሁ እሱ ላይ ላፕቶፕ አድርጋችሁ መጠቀም። ያ ካልሆነ ደግሞ ሞደፊክም ከእንጨት ማሰራት ትችላላችሁ። ከበስተጀርባ ያለው የፋን ቦታን እንዳይዘጋ ያንን ክፍት ታደርጉና እንደዛ አይነት የላፕቶፕ ማስቀመጫ ሞደፊክ አሰርታችሁ መጠቀም ትችላላችሁ። ሌላውና የመጨረሻው ብሎር ካገኛችሁት በብሎር ቀስ ብላችሁ ከበስተጀርባ የፋን ቀዳዳ ያለበት ቦታን በብሎር
ብሎ በማድረግ ውስጥ ያሉት ቆሻሻዎች እንዲወጡና ከዛ ላፕቶፑ እንደ ልብ እንዲንቀሳቀስ እንዲሰራ ማድረግ ትችላላችሁ። እነዚህን ቀላል መንገዶችን በመጠቀም ፒሲያችሁን ለረጅም ጊዜ እንዲያገለግል ማድረግ ትችላላችሁ። እንደዚህ አይነት አሪፍ የሆኑ ቪዲዮዎችን በፍጥነት እንድናደርሳችሁ ቻናላችን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮሜንት፣ ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮም ካለ በኮሜንት መጠየቅ ትችላላችሁ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።